ይህ እስር ቤት አንድ የማይለወጥ ሕግ አለው። ማንኛውም እስረኛ ወደ ውጭ በሚወጣበት ጊዜ ሁሉ የእንጨት ቅርንጫፍ እያወዛወዘ መጓዝ አለበት። ይህንን ማድረጉን ካቆመ ግን ጠባቂዎቹ በቀጥታ ወደ ቁጥቋጦ ጥይት ያዘንባሉ። ጃክ ግን ፍጹም የሆነ የማምለጫ መንገድ አዘጋጀ። በአንድ ገመድ በመጠቀም ከእንጨት ቅርንጫፉ ጋር አያያዘው። ጠባቂዎቹ ከሩቅ ሲያዩት ቅርንጫፉ አሁንም ይንቀሳቀስ ነበር፣ ነገር ግን ምንም አይነት ድምጽ አይሰማም ነበር። ጠባቂዎቹ ነገሩ እንግዳ እንደሆነ ቢረዱም ጃክ ግን ቀድሞ አምልጦ ነበር። በቦታው ላይ የቀረው ወደ ጫካው የሚመራ አንድ ገመድ ብቻ ነበር። በዚያው ቅጽበት ጃክ በፍጥነት ወደ አንድ ቤት ውስጥ ዘልቆ ገባ። እዚያም ያገኛቸውን ሁለት ልጆች መጥረቢያ እንዲያመጡለት ጠየቃቸው። በመቀጠሉም በእግሮቹ ላይ የታሰረውን ሰንሰለት በመጥረቢያው ቆርጦ ጣለው። ተጨማሪ ጊዜ ለማግኘት ሲልም ፖሊሶች የሚያሰማሯቸው ውሾች ሽታውን ተከትለው እንዳያገኙት በመንገዱ ላይ በሙሉ በርበሬ በተነ። ጠባቂዎቹ ውሾቻቸውን አስከትለው ማሳደድ በጀመሩ ጊዜ በመንገዱ ላይ ከበተነው በርበሬ የውሾቹን የማሽተት አቅም ሙሉ በሙሉ አበላሸው። ጃክ ምንም እንኳን ርቆ መሄድ ቢችልም ለአንድ ሰከንድ እንኳን ለመቆም አልደፈረም ነበር። ውሾቹን ይበልጥ ለማደናገር ሲልም በአንድ የሽቦ አጥር ላይ ወደፊትና ወደ ኋላ እየተሻገረ ዘለለ። ጠባቂዎቹና ውሾቹ እዚያ ቦታ ላይ ሲደርሱ ውሾቹ ግራ በመጋባት በአጥሩ ዙሪያ ዝም ብለው ይሮጡ ጀመር። ጠባቂዎቹ ሙሉ በሙሉ አቅጣጫ ጠፋባቸው። ውሾቹ በሽቦ እየተቆረጡ ቢደሙም ጃክን መሮጡን አላቆመም ነበር። በመንገዱ ሁሉ ጠባቂዎቹን የሚያደናግሩ የተለያዩ ዘዴዎችን ይጠቀም ነበር። በመጨረሻም የፖሊስ ውሾቹ በከፍተኛ ድካም ምክንያት ህይወታቸው አለፈ። ሌሎች እስረኞች ይህንን ሁኔታ በትኩረት ይመለከቱ ነበር። እስረኞቹ ጃክ ፍጹም የሆነ ስኬት እንደተቀዳጀና እንዳመለጠ አምነው ነበር። ነገር ግን ከጥቂት ቀናት በኋላ ባልተጠበቀ ሁኔታ ተይዞ ወደ እስር ቤቱ ተመለሰ። ምክንያቱ ግን በጣም ቀላል ነበር። እርሱ ሆን ብሎ ፖሊሶችን ያበሳጭና ይፎክርባቸው ነበር። በተለይም በተለያዩ ቦታዎች እየተዝናና እየበላና እየጠጣ የሚነሳቸውን ፎቶዎች በገዛ ማህበራዊ ሚዲያው ላይ ይለቅ ነበር። ፖሊሶችም ይህንን የዲጂታል ፍንጭ ተከትለው ጃክ ያለበትን ቦታ በቀላሉ ማግኘት ቻሉ።